ምድር ላይ የኖሩ ሁለት ንጹሃን አሉ ኃጢአት ያለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስና እመቤታችን። እነሱ የኖሩትን ላይፍ አይተዋል። ጌታ በምድር እያለ ንጹህ ሆኖ ምንም ኃጢአት የሌለበት ጌታ በምድር እያለ የኖረውን ህይወት አንተ ብትኖረው ይከብደ ነበረ። ጓደኞች አልነበሩትም፣ ቤት አልነበረው፣ የሚቀይረው ልብስ አልነበረው፣ ተንከራታች ነበር ጌታችን። ገብቷል። እና ጌታ እንኳን የኖረው እንደዚህ ነው። አንተ ምንድነው ዲዘርቭ የምታደርገው? እመቤታችን በምድር እያለች ያኖረችውን ህይወት ትመኛለህ? እውነት ዝም ብለህ ስታስበው እንዴት ነው ዲዘርቭ አደርጋለሁ ነው የሚያስበው? ይሄ እኮ በጣም ትልቅ ትዕቢት ነው። ክርስቶስ በምድር እያለ ያኖረውን ህይወት መመኘት ትዕቢት ሶ አሁን ያለ ህይወት እንደውም ሃምብል ነው የሚያደርግ። በስማም ጌታ ሆይ ነው የክርስቶስን አርብ ብታሳልፍ ክርስቶስ አይሁዶች እንዴት እንደሚጠሉት እንደነሱ የተፉበት መራቃቸው አንተ ላይ ቢጠፋ እንዴ ነው የምታማረው? እግዚአብሔርን ቀና ብለህ ምንም እኮ ኮምፕሌን ማቅረብ አንችልም። ድሃ እንዳትል ካንተ በላይ ድሃው ነው ኖሯል ክርስቶስ። ስለ ልብስ እንዳታማር አንዲት ቀሚስ እሱም አብራው አደገች እስከ 30 ዓመቱ የሚቀየረው ስለሌለው እኮ ክርስቶስ እኮ አዝኖ ለቀበሮች እንኳን ማደሪያ ጉድጓድ አላችሁ የሰው ልጅ እኮ የሚያድርበት የለም ብሏል እኮ አዝኖ። የእውነቴን ነው እንዴ የሚበላውን እኮ ምመን ነበር እኮ ይመጣል። እሱ ባለው ንጽህና እንዲህ ከኖረ አንተ ባለ ኃጢአት እንዴት ልትኖር ነበር የሚገባ? እመቤታችን እኮ ጌታን ታቀፋ እኮ ነው ያን ሁሉ ስደት ያሳለፈችው። አንተ 3 ዓመት በግብጽ በራት ሄዳለህ በእግር እውነቱን ነጋገር ከተባለ ዲዘርቭ ከዛ በላይ ነበር የምናደርገውና ይሄንን ማሰብ ጀምር ሀምብል መሆን አለበት። እንዲህን ጥያቄ የሚያነሳ ሰው ራሱ በቃ ልክ የእመቤታችን የክርስቶስን ህይወት ሲያይ አፉን ነው መዝጋት ያለበት። ይቅርታ ነው ማለት ያለበት። ኦኬ በቃ ለካ የእግዚአብሔር ቸርነት ነው ወዶ ይኖር